ዶክተር ተረጋጋ። ስም ቅባቱ ምኑ ቅባቱ የጠርሙሱ ላይ ፕላስቲኩ ምኑ ቅባቱ ነው። አረ ስሚ ነው። ታዲያ ስም ቅባቱ ሆኖ ነው እንዲህ ፊት ነጭ ነው? በሽታው እኮ ነው። ምንድን የሚያደርግ? በጣም በቃ ሆዴን ኮሶ እያየሁ ነው በየቀኑ። አመጋገብህን አስተካክል። ስጋ በቃ አቁም። አረ ዶክተር እየዲ ከዓመት ሽሮ እኮ ነው የሚበላው። ሽሮ ቢሰለችስ? ተጋቢ ነው ማለት ሽሮ ወፍሮ ነው? አዎ። ይህ በሽታ አይደለም ታምር ነው። እንዴት? ሽሮ በልታ ኮሶ ካያ ስጋ ብበላ ዘንዶ ታያለ። እኔ አኩቻ ነኝ ዋዋና ማንንም አልሰማም። አቅመሜ ዋኩቻ ስጋ ነው ቲሸርት ነው ተበያለሽ ይመቸሻል። አዋዋና አይበላም። ምን አለሽ አንቺ ልጅ ጩቤ? እኔ ምን ስንተኛ ክፍል ነህ ግን? 6 ስንት አመትህ ነው? 9 በ9 አመት 6ኛ ክፍል የደረስከው ኬጂ ነው እንዴ የተወለድከው? ወይኔ ጉዴ! እኔ አኩቻ ነኝ ዋዋና ማንንም አልሰማም። ናና አኩቻ እንዴ ቅመሜ ማንሽ? አረና ጉልላይ ምንድነው? አይ ከነጫማ የገባው ዝም በሉ አባታችን ያው ስራ ላይም ስለሚቅሙ ብዬ እስቲ ዝም በሉ አባታችን ያው ስራ ላይም ስለሚቅሙ ብዬ ምርጥ ያበሻ ረቄ መስበሪያ ይዤልዎት መጣሁ። አባታችን ግንባረ ቦቃ አልነበር እንዴ ያልኩ አንተ ልጅ? አባታችን ግንባረ ቦቃ በግፈልግ ያጤው ከዚህ በላይ ግንባረ ቦቃ አለ? ራሴ መጣሁ ለኔ አረቄ ከደበሩት እኮ እኔ ራሴ ሰብርበታለሁ እኮ እንዴ ባለ ኢሉሚናቲ እንዴ አታ ስማ ለዓመት በዓል እንኳን ማበለውን በሬና በግ ጠንቋይ ቤት ተበድሬ ይዘህ ትመጣለህ አይደል? ምረ ባህላዊ ኢሉሚናኒ ከአፈር ቤት ያልወጣ ጠንቋይ ፎቅ ቤት ይሰራልኛል ብለህ ታፈነድዳለህ እየመጣ አይደለ? ዛሬ ተያዛችሁ። ምንድነው አንተም ብልጩ አባታችንን አትናገርብና። አባታችን የእንጀራ ነው። ተነስተበተን ምረጥያም ሁሉ እንዲህ ነው የሰው ሕይወት መታበላሽው። ተነስተበተን እጥያም ባለ ኢሉሚናኒ ሁላ ተነስተበተን ብያለሁ። ተነስተበተን ብያለሁ። ተነስተበተን ሶተን አይከላከሉ እንዲህ ስታዩ ምንም የሌለ ሊመስላችሁ ይችላል። እንዲህ ግን ስታዩ ቅድመ አያት አለኝ። ቅድመ አያቴ ናት። መርቁልኝ እስቲ። እኔ አኩቻ ነኝ ዋዋነ ማንንም አልሰማም። እንዴ ንቅሳት ምነቅሽው ልጅ ነሽ አይደል? አሁን ምን ነው እዚች ጋር የሚበራ ሞራ ነቅሽኝ በእናትሽ። እዚች እጅ ላይ የሚበራ ሞራ? አዎ የሚበራ ሞራ። በዚህ ኪሎሽ ግን አሞራው ሲበዝ ይዞሽ አይሄድም? ወይኔ ጉዴ! እኔ አኩቻ ነኝ ዋዋነ ማንንም አልሰማም። ምርጥ ቃላቺ ምንድነው ቅመሟ? በዚህ ጆሮሽን ፏ ታረጊና ሁሉንም ትሰሚያለሽ። እኔ አኩቻ ነኝ ዋዋነ ማንንም አልሰማም። ነይ ቅመም ነይ። በጣም እርቦኛል። የፈጠነ እንጀራ ገዝተሽ ነይ። አልላኩም ስለ አገቡ ይንዲ እሰራለታለሁ። ባይ አረች ልጅ በረሃብ ልትገለኝ ነው። ውይ እሰይ መጣች። ቅመምዬ እንጀራውስ አልሰማም እንዴ? ፌስታል እንደተከለከለ እና በምንሽ ያሱ በሆዴ ነዋ። በሆዴ ምን እኔ አኩቻ ነኝ ዋዋነ ማንንም አልሰማም። አንተ ምንሽ መልክ ምናምን አትስራ አይቻመኝም አላልኩህም? ወይኔማ ይመናወቀ ወይ
እንዴ ቅመሟ ምንድነው የምትቆጪው? ምን እንደሚቆጨኝ ታውቃለህ? እናቴ ሆድ ውስጥ 9 ወር ሙሉ ያለ ስራ መቀመጬ ነው። አስቧል። ያኔ ሰርቼ ቢሆን እንዲህ ባዶ እጄን አልቀርም ነበር።